ከዚህ በፊት በክፍል 1 ስለ ፒክስል ላብ ኢንተርፌስ፣ በክፍል 2 ደግሞ ከቴክስት ጋር በተገናኙ ነገሮች እንዲሁም ደግሞ በክፍል 3 ላይ ደግሞ ከሸፕ ጋር የተያዙ ነገሮችን አንድ ባንድ አይተናል ማለት ነው። ዛሬ ደግሞ በክፍል 4 የምናየው ቀሪዎችን የፒክስል ላብ ኢንተርፌስ ካየን በኋላ ፕራክቲካሊ አንድ ባነር እንዴት እንደሚሰራ አሳያችኋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በቀጥታ ወደ ቪዲዮ እናልፋለን። እሺ እንግዲህ ፒክስል ላብን ለመጀመሪያ ጊዜ ስትከፍቱት ኢንተርፌሱ ይሄንን ይመስላል። ከዚህ በፊት ክፍል 1 ክፍል 2 ያላያችሁ ካላችሁ ተመልሳችሁ ማየት ትችላላችሁ። እንግዲህ ዛሬ የምናየው እዚህ ጋር የምታዩት አራተኛዋ ማለት ነው ሸፕ ይሆናል ማለት ነው። ይህ ሸፕ ምንድነው? ባክግራውንድ ኢሜጃችን በተመለከተ የምንጠቀምበት ነው ማለት ነው። እዚህ ጋር እንደምታዩት ከለር አለ። ከለር ላይ የፈለጉትን ከለር መስጠት ይችላሉ ማለት ነው። ለባክግራውንድ የተለያዩ ከለር ግራዲየንት ከለር አለ። ግራዲየንትም እንደፈለጋችሁ መስጠት ትችላላችሁ ለዲዛይናችሁ የምትፈልጉትን። ትራንስፓረንት ማለት ደግሞ አንድ ሎጎ ሰርታችሁ ከጨረሳችሁ በኋላ ያው ትራንስፓረንት አድርጋችሁ ማውጣት ትችላላችሁ። ትራንስፓረንት ይሄ ነው። ሌላው ምንድነው? ኢሜጅ ሳይዝ ነው። ኢሜጅ ሳይዝ ለምሳሌ መጀመሪያ የሰጣችሁት ኢሜጅ ሳይዝ ብትሰሳቱ እዚህ ጋር መጣችሁ ማስተካከል ትችላላችሁ። ለምሳሌ ተምብኔል መስራት ነው የምፈልግ ካልኩ 1280 በ720 ብዬ አስተካክለዋለሁ ማለት ነው። ኢሜጅ ሳይዝን በድጋሚ ማስተካከል እችላለሁ። እዚህ ጋር ሳደርገው ምንድነው ለተምብኔል የሚሆን ኢሜጅ ሳይዝ ያዘጋጅልኛል ማለት ነው። ሌላው ክሮፕ ነው። ክሮፕ ማድረግ ነው። ምንም አዲስ ሐሳብ የለውም። ኢሜጅ ነው። ኢሜጅ አሁን ፒክስል ላብ በራሱ ያዘጋጃቸው ባክግራውንድ ኢሜጆች አሉ። ይሄንን ከፈለኩ ማስገባት እችላለሁ ማለት ነው። እንዲሁም ደግሞ ፍሮም ጋለሪ ከጋለሪ ደግሞ የምፈልገውን ማስገባት እችላለሁ ማለት ነው። እናንተ ጋለሪያችሁ የፈለጋችሁት ማስገባት ትችላላችሁ። እንዲሁም ደግሞ በካሜራ ፎቶ አንስቼ ባክግራውንድ መውሰድ እችላለሁ ማለት ነው። ሌላው ምንድነው? እዚህ ጋር የምታዩት ሮቴት ማድረግ እችላለሁ ባክግራውንዴን ከፈለኩ። ሌላው ቪጅኔት ነው። ቪጅኔት ማለት ምን ማለት ነው? ጥግ ላይ የሆነ እንደምታዩት ከዚህ አራቱም ጥግ ላይ የሆነ ጠቆር ያለ ነገር ወስዷል ማለት ነው። በዚህ መንገድ ቪጅኔትን መጠቀም ትችላላችሁ። ኖይዝ አብርተን እንየው። እንደምታዩት የተለየ ሸፕ ወይም ዲዛይን ነገር ሰጠው። ይሄንን እንግዲህ ከዲዛይናችሁ ጋር የሚሄደውን መጠቀም ትችላላችሁ ማለት ነው። ሌላው ስትሪፕ ነው። ስትሪፕ እንደምታዩት ያው ስትሪፕ መፍጠር ነው። ይሄንንም አስፈላጊ ከሆነ መጠቀም ትችላላችሁ። ሌላው ምንድነው? ብራይትነስ ነው። ብራይትነስ እንደምታዩት ዳርክ ኤንድ ብራይት ማድረግ ነው። ይሄንንም መጠቀም ትችላላችሁ። ኮንትራስትን ስናይ ልክ ተመሳሳይ ነው። እዩት። እንደምታዩት እንደዚህ አይነት መፍጠር እንችላለን። ሞር እዚህ ጋር ሂው ነው። ሂው በጣም ወሳኝ ነው። በተለይ ባክግራውንድ ላይ እንደምታዩት ሲጨምረውና ሲቀንሰው ምን አይነት እንትን እየሰጠኝ እንደሆነ ማየት ትችላላችሁ ማለት ነው። ስለዚህ እንደዚህ ለዲዛይናችሁ መጠቀም ትችላላችሁ። ሳቹሬሽን በዚህ መንገድ መጠቀም ትችላላችሁ ማለት ነው። እንግዲህ የፒክስል ላብ ኢንተርፌስ ይህንን ይመስላል። ዛሬ የማሳያችሁ ምንድነው እንዴት አንድ ባነር ከመጀመሪያ እስከ መጨረሻ መስራት እንደምትችሉ ነው የማሳያችሁ። ስለዚህ ይሄንን ልመልሰውና ኢሜጅ ሳይዝ መስራት የፈለኩት ኢሜጅ ሳይዝ 3 ባንድ ነው። 3 ባንድ ነው። ባንድ እንግዲህ 3 ባንድ ማለት ይሄ ነው። 3 ባንድ ይሄንን ኢሜጅ ከፈጠርኩ በኋላ አሁን ለመጀመሪያ የምሰራው ምንድነው ባክግራውንድ መቀየር ነው የምፈልግ። ባክግራውንድ ለመቀየር ቅድም እንዳሳየዋችሁ እዚህ ጋር ገብቼ የምፈልገው ባክግራውንድ ነጭ ነው። እሺ እንደምታዩት ነጭ ባክግራውንድ ፈጥሬያለሁ ማለት ነው። እንግዲህ ነጭ ባክግራውንድ ከፈጠርኩ በኋላ ምንድነው የመጀመሪያ ማደርገው ባክግራውንዴን በተለያዩ ዲዛይን ኤሌመንቶች ወይ ደግሞ በመፈልጋቸው ቪዥዋል ኤሌመንት መሙላት ነው። ይህንን ለማድረግ መጀመሪያ እዚህ የፕላስ ምልክቷን ነክቼ ፍሮም ጋለሪ በቀጥታ ገባና ከጀርባ እንዲሆኑ የምፈልጋቸውን ኢሜጆች መርጣለሁ ማለት ነው። የመጀመሪያው ዳቦ ነው። ዳቦ እዚህ ጋር ከጀርባ እንዲሆን ፈልጋለሁ። ይሄንን ምንድነው ትንሽ አስተካክለውና እንደዚህ ምን አደርጋለሁ ማለት ነው። ሸፕ ስለሆነ ሸፕ ላይ ገብቼ ብራይትነሱን ቀንሰዋለሁ። ምክንያቱም ዳቦ መሆኑን በደንብ እንዲታወቅ አልፈልግም። እሺ እዚህ ጋር 10 ላድርገው። እሺ 10 ኦኬ እለዋለሁ። ከሁለተኛ ደግሞ ማስገባት እንፈልገው አሁንም ሌላ ኢሜጅ አለ። እሱን እናመጣለሁ ማለት ነው። አሁንም የፕላስ ምልክቷን ነክቼ እዚህ ጋር ፍሮም ጋለሪ እሺ እዚህ ጋር ገብቼ አሁንም ሌላ አመጣለሁ። እሺ ይሄንን የእንቁላል ፍርፍሩ ይሆነልኝ። አሁን ልክ እንደዚህ አድርጌ አሁንም የዚህን ብራይትነስ ቀንሳለሁ ማለት ነው። ይሄንም 10 ላድርገው። ሞር እንዲታይ አልፈልግም። እሺ ልክ እንደዚህ ካደረኩት በኋላ ባክግራውንዴ እንዳይንቀሳቀስ ምን አድርገዋለሁ? እዚች ጋር ገብቼ ሎክ አድርገዋለሁ። እንዲንቀሳቀስብኝ አልፈልግም። ኦኬ ሎክ ካደረኩት በኋላ ምንም ቢፈጠር አይንቀሳቀስም ማለት ነው። እንደምታዩት ምንም እንቅስቃሴ አይፈጥርም። እሺ ከዚህ በኋላ እንግዲህ ሸፕ አስገባለሁ ማለት ነው። ምክንያቱም እነዚህን በሙሉ ማስገባቸው ሸፕ ላይ ስለሆነ እዚህ ጋር ሸፑን አስተካክላለሁ ማለት ነው። ለምሳሌ እኔ የፈለኩት ሸፕ ይሄንን ነው። እሺ ይሄንን አመጣለሁ። ይሄንን ሞር እንዲታያችሁ ከለር ላድርገውና ሜቢ በሌላ ጊዜ ሊያስቸግራችሁ ስለሚችል ለምሳሌ ቀይ ከለር ሞላሁት እንደዚህ። እሺ እንደዚህ አስጠግቼ አስቀመጥኩት። ይሄንን በተደጋጋሚ ኮፒ አድርገዋለሁ ማለት ነው።
ሌላ ሼፕ ማስገባት አይጠበቅብኝም። ይሄንን ኮፒ እያደረጉኝ አመጣዋለሁ ማለት ነው እንደዚህ። አሁንም ሌላ ኮፒ አደርጋለሁ ራሱን። እሺ ኮፒ። እሺ አሁንም ሌላ ኮፒ አደርጋለሁ። እኔ የምፈልገው 6 ነው፣ 6 እንዲሆን ነው። አሁንም ዳግም ኮፒ አደርጋለሁ። እሺ አሁንም ዳግም ኮፒ አደርጋለሁ። 6 ሞላሁ ማለት ነው። እነዚህን 6 ካደረግኩ በኋላ እንግዲህ በቀጥታ ምንድነው ማደርገው እዚህ ጋር እየመጣሁ ኢሜጅ አስገባለሁ ማለት ነው። እንግዲህ የመጀመሪያ የማስገባው ኢሜጅ ፓስታ ነው። ስለዚህ ፓስታን እንዴት ነው ማስገባው? ቴክስቸር ላይ ገባና በቀጥታ እመርጠዋለሁ ማለት ነው። እሺ ይሄ ነው። እሺ አስገባሁት። ካስገባሁት በኋላ እንግዲህ እንደዚህ ሆኖልኛል። ቴክስቸር ላይ ገብቻ አንዳንድ ማስተካከላቸው ነገሮች ይኖራል። ይሄንን ሜንቴን ሬሾ የሚለውን ኦን ሳደርገው ምንድነው ሙሉ በሙሉ ኢሜጁ እዚያ ውስጥ ላይ ይቀመጣል ማለት ነው። ስለዚህ በዚህ መልኩ እንትለዋለሁ። ስኬሉን ከፈለኩ እንደዚህ መጨመር እችላለሁ ማለት ነው። እሺ አንድ ኢሜጅ አስገብተናል። ሁለተኛ ኢሜጅ ደግሞ ማስገባት የምንፈልገው ቸኮሌት ነው። ይሄንን ማስገባለሁ። እሺ ይሄንን ልምረጠው። ሁለተኛውን ኢሜጅ ቴክስቸር። እሺ እዚህ ጋር ገብቻ አሁንም እዚህ ከኢሜጅ መርጣለሁ ማለት ነው። ሁለተኛ ማስገባው ኢሜጅ ይሄ ነው። እሺ ኦኬ እለዋለሁ። አሁን ይሄ ገብቶልኛል። ይሄ ከገባ በኋላ አሁንም ቴክስቸር ላይ ገብቼ ሙሉ በሙሉ እንዲሞላው አደርገዋለሁ ማለት ነው። እሺ ሶስተኛ ማስገባው ምንድነው? ኬክ ነው። እሺ ሸፑን መርጣለሁ። እሺ በቀጥታ ገብቶልኛል ማለት ነው። ከዛ በመቀጠል እዚህ ጋር እንቁላል ፍርፍር አስገባለሁ። ይሄም እንደዚህ ገብቶልኛል። ትንሽ ሳይዙን ጨመር ላድርገው ሙሉ በሙሉ ኦኬ ይሁን። እሺ ሌላው የሚቀረኝ ምንድነው? እሺ በርገር። እሺ በዚህ መንገድ አስገባሁ። የመጨረሻ የሚቀረኝ ኬክ ነው። ኬክ አሁንም አስገባለሁ። እሺ እንግዲህ በሚገባ ኢሜጅን አስገብቻለሁ። ኢሜጅን ካስገባሁ በኋላ አሁንም ሎክ አደርገዋለሁ። ኢሜጅ እንዲንቀሳቀስ አልፈልግም። እሺ ሁሉንም ሎክ አደርጋቸዋለሁ። ሎክ የማድረግ ጥቅሙ ምንድነው? እንዳይንቀሳቀስ ማለት ነው። በዚህ መንገድ ሎክ አደረኩት። እሺ ከዚህ በኋላ እንግዲህ የሚጠበቅብኝ ምንድነው? መጻፍ ያለብኝ ነገር ነው የምጽፈው ማለት ነው። ስለዚህ እሺ እንግዲህ በቀጥታ ቴክስት እንጽፋለን። ቴክስት ለመጻፍ እዚህ ጋር ገባለሁ። እዚህ ጋር ከገባሁ በኋላ ቴክስት እዚህ ጋር አልማዝ ብለን እንጽፋለን። አልማዝ። እሺ አልማዝ ብዬ ጽፌያለሁ። እንግዲህ አልማዝ ብዬ ከጻፍኩ በኋላ ማስተካከል የሚጠበቅብኝ እዚህ ጋር ኤክ ቴክስት ናት። ስለዚህ ሳይዙን ፎንቱን እና የተለያዩ ነገሮችን አስተካክላለሁ። ስለዚህ ሳይዙን ትንሽ ከፍ አድርገዋለሁ። እሺ ኦኬ እንደዚህ ከፍ ካደረኩ በኋላ የሳይዝ ከለር ማለት የቴክስት ከለሩን ቀይረዋለሁ። የቴክስት ከለሩ እንዲሆን የፈለጉት ይሄንን ነው። እሺ እዚህ ጋር አሁንም ፎንት ቀይራለሁ። ፎንት እሺ ይሄንን ፎንት መረጥኩ። በቀጥታ እንደዚህ ከሆነ በኋላ ሌላ የምጽፈው ምንድነው? ቁርስ ቤት የሚል ጽፋለሁ ማለት ነው። ይሄንን ከመጻፌ በፊት ሸፕ አስገባለታለሁ። ሸፕ እዚህ ጋር አስገባና የሸፑን ከለር ቀይረዋለሁ። እሺ እዚህ ጋር መጥቼ የሸፑን ከለር ኦኬ ይሄንን አድርገዋለሁ። ይሄንን ካደረግን በኋላ ቁርስ ቤት ብዬ ጽፋለሁ ማለት ነው። እሺ ይሄንንም ለማድረግ እዚህ ጋር ገባና ቴክስት እሺ ቁርስ ቤት እሺ እንግዲህ ቁርስ ቤት ብለን ጽፈናል። የዚህንን ሳይዝ እንጨምረዋለን። ሳይዙ በደንብ ከፍ ማለት አለበት። እሺ ይሄንን ከጻፍን በኋላ ቴክስቱ እንዲሆን የፈለጉት ነጭ ነው። ስለዚህ የቴክስቱን ከለር ቀይረዋለሁ። ኦኬ እሺ ይሄ በደንብ ቦልድ ይሁን። ቦልድ እሺ አልማዝ ሚለውን ቦልድ ይሁን። ኦኬ ይሄንን አደረግነ ማለት ነው። ይሄንን ካደረግነ በኋላ አሁንም እንዳይቀሳቀሱብን ሎክ እናደርጋቸዋለን። እሺ ሎክ ካደረግነ በኋላ ከዚህ በኋላ የሚጠበቅብን አሁንም አንድ የዳቦ ኢሜጅ እናስገባለን። እሱን ለማስገባት ፍሮም ጋለሪ ገብተን እናስቀምጠዋለን ማለት ነው። እሺ
እሺ ይሄንን ዳቦ ነው ማስገባት የፈለኩት። አይሜን አጠፋሁት። ኦኬ ገብቷል። እሺ ይሄንን ዳቦ ሳይዙን ቀንሰዋለሁ ማለት ነው። ሪላቲቭ ሳይዝ እሺ ይሄንን ካደረኩ በኋላ እዚህ አካባቢ አስቀምጠዋለሁ። ሳይዙን ቀንሼ በቃ ኦኬ እዛ አካባቢ ይቀመጥ። እንደዚህ ከሆነ በኋላ አሁንም ባክግራውንድ ስላለው እሱን ባክግራውንድ ሪሙቭ ማድረግ ፈልጋለሁ። ስለዚህ ይሄን ለማድረግ ኢሬዝ ከለር ገባና ኦኬ ስለው እንደምታዩት ጠፍቷል ማለት ነው። እሺ ከዚህ በኋላ ምንድነው ማስገባቸው ሌሎች ኤሌመንቶች አሉ። ለምሳሌ ስፕራይት፣ ኮካ እነሱን አስገባለሁ ማለት ነው። እነሱን ለማስገባት አሁንም የፕላስ ምልክቷን ተጭኜ እሺ ገባለሁ። መጀመሪያ ማስገባት የፈለጉት ስፕራይት ነው። ስለዚህ የስፕራይት ኢሜጅ አመጣለሁ ማለት ነው። ኦኬ ይሄንን ካመጣው በኋላ እሺ አሁንም ሳይዙን ቀንሰዋለሁ። ሪላቲቭ ሳይዝ እሺ እንደምታዩት ተቀነሰ ማለት ነው። ከተቀነሰ በኋላ እዚህ አካባቢ ነው ማስቀመጥ የፈለኩ። እሺ የዚህንን አሁንም ከለሩን አጠፋለሁ ዋይት ስላለው እንደምታዩት። እሺ ሌላ ደግሞ መጨመር እንፈልገው አሁንም አለ። ሁለተኛ መጨመር እንፈልገው እንግዲህ ኮካ ነው። ኮካ የሚለውን ኢሜጅ መርጣለሁ። እሺ እዚህ ጋር እሺ በጣም ሳይዙ ትልቅ ነው። ሳይዙን ቀንሰዋለሁ። እንደምታዩት ከዛኛው ሳይዝ ጋር እኩል አይደለም። ቀንሰዋለሁ አሁንም። እሺ ከቀነሱት በኋላ ባክግራውንድ ኢሜጅ አጠፋለሁ። ይሄንን ለማጥፋት ራሱን መርጠዋለሁ። ኢሬዝ ከለር ብዬ አጠፋዋለሁ ማለት ነው። እሺ ኢሬዝ ከለር እሺ ጠፋ። ሌላ ቀጥሎ ማስገባት እንፈልገው ፋንታ ነው። ፋንታ እሺ እዚህ ጋር ለፋንታ እሺ ይሄንም በተመሳሳይ ሳይዙን ቀንሰዋለሁ። እሺ ሳይዙን ከቀነሱ በኋላ ልክ በዚህ መንገድ አምጥቼ አስቀምጠዋለሁ። በኋላ ያየን ሳይዙን እናስተካክላለን። እሺ ባክግራውንድ ኢሜጅ ላጥፋ። እሺ በዚህ መልኩ አጠፋሁት። እሺ ሌላ የሚቀረኝ ምንድነው ማምጣት የምፈልገው ምንድነው ቢራ ማምጣት ፈልጋለሁ። አሁንም እሱንን አመጣዋለሁ ማለት ነው። ማምጣት የፈለጉ ይሄንን ነው። እሺ አሁንም በተመሳሳይ ሳይዙን እቀንሰዋለሁ ማለት ነው። ሳይዙን ቀንሰዋለሁ። ሪሌቲቭ ሳይዝ ከቀነሱት በኋላ አምጥቼ እዚህ ጋር አስቀምጠዋለሁ። እሺ ሳይዙ አሁንም ትንሽ ስላለ መቀነስ እችላለሁ። እሺ እንደዛ አድርጌ አጀስት አድርጌ አስቀምጠዋለሁ ማለት ነው። ይሄንን ካመጣው በኋላ አሁንም ባክግራውንዱን አጠፋዋለሁ። ምክንያቱም ባክግራውንድ ስላለው ማለት ነው። እሺ አሁን ባክግራውንዱ በሚገባ ጠፍቷል። ልክ በዚህ መልኩ አስገባው ማለት ነው። ስለዚህ እነዚህም እንዳይንቀሳቀሱ ሎክ ማድረግ እችላለሁ። እሺ ልክ በዚህ መልኩ እንትን ካልኩ በኋላ አሁንም ሎክ አደርጋቸዋለሁ ማለት ነው እንዳይንቀሳቀሱብኝ። እሺ እሺ እንደዚህ ካደረግኩ በኋላ አሁን የሚቀረኝ ምንድነው? እየጨረስን ነው። የሚቀረኝ ምንድነው? ትንሽ ቴክስት ምንጽፈው አለ ለሰርግና ለልደት የሚል ቴክስት እንጽፋለን ማለት ነው። ቴክስት እሺ ለሰርግ እሺ ለሰርግ ትንሽ ሳይዟን ትንሽ ከፍ እናርጋት። ሳይዝ ትንሽ ኦኬ። እንደዚህ ካደረግን በኋላ የዚህችንም ከለር እንቀይራለን። እሺ በተመሳሳይ እንዲሁም ደግሞ ለልደት የሚል ስላለ ይሄንን ኮፒ እናድርገው ራሱን እዚህ ጋር ኮፒ ካደረግን በኋላ ለልደት
እሺ ለሰርግና ለልደት ይህንን ከሰራን በኋላ ትንሽ ሳይዝ ትንሽ ቀነስ እናርጋቸው ኮንትራስት እንዲፈጥርልን። ሳይዝ ትንሽ እችንም በተመሳሳይ ሰላሳ ስድስት እሺ እንደዚህ ካደረግናቸው በኋላ እሺ እችን ትንሽ ፖዚሽን እሺ እንደዚህ ከጻፍን በኋላ ምን እንጽፋለን? ለተለያዩ ዝግጅቶች ዳቦና ኬክ እናዘጋጃለን የሚል ጽሁፍ እንጽፋለን ማለት ነው። ይሄንን ለመጻፍ እዚህ ጋር አመጣና እና ለሰርግና ለልደት እና ለተለያዩ ዝግጅቶች ዳቦና ኬክ እናዘጋጃለን። ዳቦና ኬክ እናዘጋጃለን። እሺ አሁን ይሄንን ቴክስት ጽፈናል። ይሄንን ቴክስት ቀጥታ የት እናስቀምጠዋለን? ከታች እዚህ አካባቢ እናስቀምጠዋለን ማለት ነው። እሺ ይሄንን ቴክስት እንቀይረዋለን። ከለሩ በዚህ መልኩ እንዲሆን አልፈለኩም። ስለዚህ ኦኬ ከለሩ እንዲሆን የፈለጉ ይሄንን ነው። ልክ ይሄንን አስቀመጥኩ ማለት ነው። ከዚህ በኋላ የሚቀረኝ ምንድነው? ስልክ ቁጥር ነው። ስልክ ቁጥር እንጽፋለን ማለት ነው። ስለዚህ ስልክ ቁጥር እሺ ስልክ ቁጥር እሺ እሺ በሚገባ ስልክ ቁጥራችን ጽፈናል። ስለዚህ ስልክ ቁጥራችን ከጻፍን በኋላ አሁን እንደምታዩት ዲስቶርት ሆኖብኛል ማለት ነው። ዲስቶርት እንዳይሆን ምን ማድረግ ትችላላችሁ መሰላችሁ? አሁን እኔ እንደዚህ ጎትቼ በማመጣበት ሰዓት በጣም ዲስቶርት እየሆነ ነው። ስለዚህ ምን አድርጋለሁ? እዚህ ጋር የምታዩት ፖዚሽን አለች። ከዚህ በፊት በክፍል አሳይቻችኋለሁ። እቺን ፖዚሽን ካልን በኋላ ልክ በዚህ መልኩ አመጣዋለሁ ማለት ነው። ኦኬ ስለዚህ የምፈልገው ቦታ ላይ ስደርስ እሺ ወደዚህ ወደ ታች ኦኬ ትንሽ ከፍ ኦኬ በዚህ መልኩ አስቀመጡት ማለት ነው። ይሄንን ትንሽ ፎንት እና እንትን ልጨምርለት። እሺ ፎንት እሺ እንዲሁም ደግሞ ቦልድ ላድርገው እንዲታይ ስለምፈልግ እሺ በዚህ መልኩ አዘጋጅተን ጨርሰናል ማለት ነው። እንግዲህ አንዳንድ ማስተካከል ያለብንን ነገሮች እናስተካክላለን። ይሄንን ለማድረግ እንግዲህ መጀመሪያ የቆለፍናቸውን በሙሉ እነዚህን ለምሳሌ ስለማልፈልጋቸው ልቆልፋቸው። አሁን ማስተካከል የምፈልጋቸውን ነገሮች ፈታና ልክ አስተካክላለሁ ማለት ነው። እሺ ስለዚህ አሁን ትንሽ ዳቧ ሳይዟ ከፍላለች። እችን እናስተካክላለን። ሳይዝ እሺ እነዚህንም በተመሳሳይ ትንሽ ሳይዛቸውን ትንሽ ዜሮ ሆነች። በዚህ ልክ የእነዚህንም ሳይዝ አስተካክላለሁ።
እሺ አንድ ላይ ያው ስለተጠጋጉ ነው። ኦኬ እንግዲህ በዚህ መልኩ አስተካክለን ጨርሰናል ማለት ነው። አሁን እንዳይንቀሳቀሱ እንቆልፋቸዋለን። እሺ እንደምታዩት እንግዲህ በዚህ መልኩ ትንሽ ያው ቁርስ የምትለው እስኪ ትንሽ ወጥ ገባ ብላለች። እሷን እናስተካክል። እሷንን ሎክ ያደረግናትን እንፈታና ትንሽዬ ኦኬ በዚህ መልኩ እንግዲህ ሰርተን ጨርሰናል ማለት ነው። ለዛሬ የነበረን የቪዲዮ ቆይታ ይህንን ይመስላል። ይህንን እስኪ ሞክሩትና በኮመንት ላይ አሳውቁኝ። እንዲሁም ደግሞ ይህንን የሰራሁበትን ዲዛይን ማቴሪያል ቴሌግራም ቻናሌ ላይ ስለማስቀምጥላችሁ ዩቲዩብ ዲስክሪፕሽን ቦክስ ላይ በቀጥታ አስቀምጥላችኋለሁ ማለት ነው። ያንን በመንካት ወደ ቴሌግራም ገብታችሁ እነዚህን ማቴሪያሎች አወርዳችሁ መጠቀም ትችላላችሁ ማለት ነው። ለዛሬ የነበረን የቪዲዮ ቆይታ ይህን ይመስላል። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ ጊዜ እስከምንገናኝ መልካም ጊዜ ይሁንላችሁ።